እሺ ስክሪን ሼር አለው አድርገኝና እሺ እንዴት ናችሁ? ሰላም ነው? መልካም ሰው ዛሬ የሚኖረን የኤልኤምኤስ ብሪፊንግ ታይም ነው እና ደግሞ ከዚህ በፊት ከተወሰኑ አስተማሪዎች ጋራ ሲሞከሩ ነበር ቻሌንጆች ካሉ የሚገጥሙን ነገሮች እና ደግሞ እንዴት ብናደርገው የተሻለ ነው ከሚለው አሁን ከዚህ ጀምሮ ደግሞ ሁሉም ኢንስትራክተር ኢንቮልቭድ ሆኖ ሙሉ በሙሉ አገልግሎት ላይ ይውላል ማለት ነው እና ምንድነው ኤልኤምኤስ የሚለውን መጀመሪያ እኔና ከዛ ደግሞ ሲስተሙ ላይ ገብተን ደግሞ እንዴት እንደምንጠቀም እናያለን። ኤልኤምኤስ ማለት ለርኒንግ ማኔጅመንት ሲስተም ነው። በዋናነት መማር ማስተማር ሂደቱን ዘመኑ ባመጣው ቴክኖሎጂ ዲጂታል በሆነ መንገድ አንድል የምናደርግበት ሲስተም ነው። ይህ ሲሆን ወረቀት እንደ ባካፕ እና ለስራው እንዲረዳን ለቼኪንግ እንጠቀማለን። ግን በዋናነት ሁሉም ነገር ሲስተሙ ላይ አንድ ተማሪ ተመዝግቦ ተመርቆ እስኪወጣ ድረስ ያለውን ሙሉውን ቆይታ በዚህ ሲስተም ላይ ይሄዳል ማለት ነው። ያን የሚያግዘን ሲስተም ነው። ይሄ ምን ምንን ያካትታል? የመጀመሪያው የተማሪዎች ምዝገባ ሙሉ በሙሉ እዚህ ላይ ይደረጋል። ፎርሙ ላይ የሚሞሉ ኤሌመንቶች ሁሉ ሲስተሙ ላይ ስላሉ ተማሪዎች እዛ ላይ ይመዘገባሉ። ሌላው በሴሚናሪው የሚሰጡ ፕሮግራሞች አሉ። በእያንዳንዱ ስተዲ ሞድ ሬጉላር ኦር ዲስታንስ ወይም ሌሎች ፕሮግራሞች ማለት ነው ኦንላይንን ጨምሮ ኤክስቴንሽንም የሚኖር ከሆነ ወደፊት እሱንም ማካተት እንዲችል ሆኖ ነው የተሰራው። እዛ ውስጥ ያሉ ፕሮግራሞች አሉ እንደ ቢብሊካል ስተዲ ኦር ሌሎቹንም አካቶ በእያንዳንዱ ስተዲ ሌቭል በዲግሪ በዲፕሎማ እና በማስተርስ የሚሰጡትን አሁን ላይ ይዛል። ወደፊት የፒኤችዲ ፕሮግራምም ዴቨሎፕ ሲደረግ ቀጥታ ወደ ሲስተሙ የሚገባ ነው የሚሆነው። በእያንዳንዱ ቋንቋ የሚሰጠውንም እያንዳንዱን ፕሮግራም አካቶ ማለት ነው። ሌላው አካዳሚክ ካላንደራችንን ማኔጅ የምናደርግበት ነው። አንድ አዲስ ሴሚስተር ሲጀመር ለምዝገባ ክፍት ከሚሆነው ጀምሮ መጨረሻ ግሬድ ሰብሚሽን ላይ ደግሞ ለግሬድ ሰብሚሽን ሬዲ እስከሚሆንበት አልፎ ደግሞ ሁሉም ግሬድ ሰብሚትድ ሆኖ ሴሚስተሩ ተዘግቶ ወደ ቀጣዩ ሴሚስተር ደግሞ ወይም አመት ሲያልቅ ወደ ቀጣዩ አመት የምንሄድበትን መንገድ ሃንድል ያደርግልናል። ሌላኛው መምህራንን በሴሚናሪው ያሉ በአካልም ይሁን ኦንላይን የሚያስተምሩ መምህራንን ደግሞ መረጃም ፕሮግረስም ፕላስ ምን ክላስ ምን ኮርስ እያስተማሩ እንደሆነ ለነሱም ለሴሚናሪውም ደግሞ ሙሉ መረጃ ይሰጣል ማለት ነው፣ መከታተልም እንዲቻል። ሌላኛው በሴሚናሪው ያሉ ደጋፊ ስታፎች ይኖራሉ፣ የመማር ማስተማሩን ሂደት የሚያሳልጡ። እሱም እያንዳንዱ ግለሰብ በየሮሉ ደግሞ የሚኖረው ኃላፊነት መሰረት አክሰስ ይኖረዋል ማለት ነው። ይህ ሲባል ሬጅስትራር ይኖራል፣ ኦዴል ይኖራል፣ አካዳሚክ ዲን ይኖራል፣ የሴሚናሪው ፕሬዚደንት ይኖራል። እነሱን ጨምሮ እና ፋይናንስንም ጨምሮ ያካትታል ማለት ነው። ሌላኛው ኢንሮልመንቶችን ይይዛል። ይሄ ማለት አንድ ተማሪ አሁን ባለው አክቲቭ ሴሚስተር ምን ምን ኮርስ እንደሚወስድ አክቲቭሊ አሁን ያለበትን ፕላስ ደግሞ እስካሁን የወሰዳቸው ምን ምን እንደሆኑ ግሬዳቸው ምን እንደሆነ ፕላስ ወደፊት ደግሞ ባለው ካሪኩለም መሰረት ምን ምን ኮርሶችን ደግሞ እንደሚወስድ እሱን ሃንድል ያደርጋል። ሌላኛው ሲስተሙ ላይ በብዛት የምንጠቀመው ሀሳቡ አዲስ አይደለም፣ ግን ሜቢ ቃሉ አዲስ ሊሆን የሚችል ነገር ምንድነው ሴክሽን ነው። ሁሉም ነገር ኦልሞስት ሃንድል የሚደረገው አት ሴክሽን ሌቭል ነው። አንድ ሴክሽን ማለት የአንድ ተመሳሳይ ፕሮግራም ስተዲ ወይም ትራክ ላይ ያሉ
እና ደግሞ በተመሳሳይ አመት የገቡ ተማሪዎችን የሚይዝ ኤሌመንተሪ ሌቭሉ እሱ ነው ለሲስተሙ። ይሄ ማለት ምን ማለት ነው? ለምሳሌ ቢቲኤች ተማሪዎች ቢኖሩ ሰው 2025 የገቡት ተማሪዎች አንድ ሴክሽን ናቸው ማለት ነው። የቢቲኤች 2025 ተማሪዎች ተመሳሳይ ሴክሽን ላይ ነው ያሉት። ይሄ ለምንድን ነው የሚያግዘን? በዛ አመት የዛ ሴክሽን ተማሪዎች ማን ነው የሚያስተምራቸው፣ ምን ምን ኮርስ ነው የሚወስዱት እና የት ኢቨን ሩማቸው የሚማሩበት ክላስሩም አሳይን መደረግ ስለሚችል የት ሩም ነው የሚማሩት፣ መች ነው ምን ኮርስ ያላቸው የሚለውን ስኬጁሉን አንድል የሚደረግበት ፕላስ ለአስተማሪው ውጤት ለመሙላት ደግሞ በየሴክሽኑ ነው የሚመጣው ማለት ነው ተማሪው። አንድ አስተማሪ የተለያዩ ሴክሽኖች ሊያስተምር ይችላል። ያ ማለት 2025 ላይ የገቡ እና 2024 ላይ የገቡ ተማሪዎችን ሁለት ኮርስ ሊሰጣቸው ይችላል ተመሳሳይ አስተማሪ። እሱ በተለያየ መንገድ ነው ማለት ነው ሃንድል የሚያደርገው። አንድ አይነት ኮርስ የሚሰጣቸውም ከሆነ ከኮርሱ ስር አሳይን የተደረጉ ሴክሽኖች ስለሚኖሩ በኋላ እናየዋለን። በዛ መሰረት እያንዳንዱን በየአመቱ በአንድ ላይ ባለው ተማሪ ነው አቴንዳንሱንም ሃንድል የሚያደርገው። እዛ ወይ ስለሆነ የምንሄደው ማለት ነው። ሌላኛው የተማሪዎችን አሰስመንት ይይዛል። ይሄ ማለት እያንዳንዱን ኢቫሉዌሽን ለምሳሌ ከ10 ኩዊዝ ካለ፣ ከ30 አሳይመንት ካለ፣ ሚድ ኤግዛም፣ ፋይናል ኤግዛም ካለ፣ አቴንዳንስ ካለ እነሱ አሰስመንቶች ወይታቸው ይሞላና በኋላ እናየዋለን። ከዛ በኋላ ደግሞ ውጤታቸውን ወደ መሙላት ደግሞ እንሄዳለን ሪዛልታቸውን። ልክ ሴሚስተር ክሎዚንግ ላይ ሲደርስ ሁሉም አሰስመንት ከተሞላ በኋላ ሪዛልት ሲስተሙ ኦፕን ይሆናል ለግሬድ ሰብሚሽን፣ ካላንደሩ ሊዘጋ ሲል ማለት ነው መጨረሻ ላይ። የዛኔ ግሬዶቹ አውቶማቲካሊ ሲስተሙ ራሱ ነው ጀነሬት የሚያደርገው። ስለዚህ ግሬዱን አይተን አጣርተን የሚስተካከል ሪዛልት ካለ አስተካክለን ደግሞ ግሬድ ሰብሚት እናደርጋለን። አንድ ግሬድ ሰብሚት ከተደረገ በኋላ ማስተካከል አይቻልም። አስተማሪው ጋር አክሰስ አይኖረውም ኤዲት ማድረግ ውጤቶቹንም ግሬዱንም። ስለዚህ ከዛ በኋላ ኖርማሊ ባለው አሰራር መሰረት ግሬድ ኮምፕሌን ቀርቦ አፕሩቭ ተደርጎ በፕሮሲጀሩ መሰረት ነው መነካት የሚችለው። እዚህ ጥንቃቄ የምንሰጠው ቦታ የሚሆነው እሱ ነው የሚሆነው። ሌላኛው የተማሪዎቹን ትራንስክሪፕት በየአመቱ ያሉበትን ፕሮግረስ እያንዳንዱን ግሬዳቸውን በትራንስክሪፕቱ መሰረት ደግሞ ያመጣልናል። ያ ደግሞ ፕሪንት ተደርጎ መጨረሻ ላይ የሚሰጣቸው ነው የሚሆነው። ሌላው በአካዳሚክ ጉዟቸው የሚኖራቸውንም ዶክመንቶች ማድረግ የምንችልበት ፈንክሽናሊቲ አለው ማለት ነው። ሌላኛው ፈንክሽናሊቲ የተማሪዎቹ ክፍያ ደግሞ ማኔጅ የሚደረገው በሲስተሙ ነው። በሴሎ ሴሚነሪ ኮንቴክስት በብርሃን ባንክ በፔመንት ኮድ ከከፈሉ በኋላ ፋይናንስ ደግሞ ያን ሊስት እያየ ይሄ ተማሪ ለዚህ ያህል ኮርስ ከፍሏል የሚለውን ቬሪፋይ ያደረገ ፔመንት ኮዱ እና ሪፍረንስ ነምበሩ ሲገባ ነው ለአስተማሪው መታየት የሚችለው የተማሪው ስም። አሳይን ቢደረግም ለዛ ሴክሽን ክፍያውን ካልከፈለ ውጤት መሙላትም አቴንዳንስም ሊስቱንም ማየት አይቻልም ማለት ነው። ሌላኛው ፋይናሊ ሴሚስተር ሲያልቅ ሪፖርቲንግንም ይዛል። የአስተማሪዎቹን ሳይድ ስናየው ኢንስትራክተሩ ፖርታል በግሉ ምንድን ነው የሚይዘው? የመጀመሪያው ዩዘር ፕሮፋይል አለው። አስተማሪው ስለራሱ ያሉትን መረጃዎች እዛ ላይ ማየት ይችላል። ፕሮፋይሉን ኤዲት ማድረግ ይችላል። ፓስወርዱን መቀየር ይችላል። እናየዋለን። ፕሮፋይል ኢሜጁንም ማስተካከል ይችላል ፕሮፌሽናል በሆነ መንገድ ማለት ነው። ሌላኛው ለዛ አስተማሪ አሳይን የተደረጉ ኮርሶች ወይም በሴሚናሪው የሚሰጣቸው ኮርሶች ሊስት እዛ ላይ ይታየዋል ያለውን ፕሮግረስ። ያን ኮርስ ደግሞ የሚሰጥበት እያንዳንዱ ደግሞ ሴክሽን ክላስም እዛው ላይ ማየት ይችላል። ሌላኛው ኢንስትራክተሮች አሰስመንቶችን መሙላት ይችላሉ፣ ውጤቶችን እና ግሬድ ሃንድል ማድረግ ይችላሉ፣ ቅድም ባልኩት መንገድ ማለት ነው። ሌላኛው ክላስ ስኬጁል አለ በሴሚናሪው። ለምሳሌ ሄርሜኔቲክስ ሜቢ ቅዳሜ ጠዋት 2 ሰዓት የሚሰጥ ከሆነ እሱን ሬጅስትራር ስኬጁሉን ከሞላ በኋላ ለአስተማሪውም ለተማሪዎቹም ቪዚብል ነው የሚሆነው ያ። በዛ መሰረት ደግሞ አቴንዳንስ ኮንዳክት ማድረግ ይችላል አስተማሪ።
ሌላኛው ክላስ ሴሽን የምንለው ደግሞ ይኖራል። ሜይ ቢ እንደ ቲቶሪያል አይነት ክላሶች ወይም ሾርት ኮርሶች የሚኖሩ ከሆነ ሴሽኑን ሬጅስትራር ሳይሆን አስተማሪ ራሱም ክሬት ማድረግ ይችላል። ያን ክላስ ሴሽን ክሬት ተደርጎ በዛ መሰረት ደግሞ አቴንዳንስ ይዞ ደግሞ እንትን ማለት ይቻላል። ተማሪዎቹም ያ ቪዚቢሊቲ አላቸው ማለት ነው። ክላስ ሴሽን አስተማሪው ላውንች ሲያደርግ፣ ሌላኛው አቴንዳንስ ሜንሽን እንዳደረግኩት ያን ደግሞ ሃንድል ያደርጋል ኢንስትራክተር ፖርታሉ ማለት ነው። አሰስመንትን እንዴት ነው ሃንድል የምናደርገው? ኢንጀነራል ስራ የሚኖረው በዋናነት እዛ ጋር ስለሆነ የመጀመሪያው ዌይቶች ነው ክሬት የምናደርገው። ዌይቶች የምንላቸው ከስንት ነው የአሰስመንት ሃንድል የሚደረገው ነው። ቅድም እንዳልኩት ከ10 ከሆነ ከ10 ደን ኩዊዝ ይሆናል። ደን ደግሞ ማብራሪያ ይኖረውና 100 እስኪሞላ መሄድ እንችላለን። ከዛ ማለፍ አንችልም። ከዛ ደግሞ ካነሰ እንድንሞላ ደግሞ ይጠይቀናል ማለት ነው። ሌላ ውጤቶችን እያንዳንዱን እንሞላለን። ኮለምኑን ኤዲት አድርገነው ከዛ ስንጨርስ ሪዛልቱን ሴቭ እናደርጋለን ማለት ነው። ሌላኛው ግሬዶችን ግሬድ እኛ እያንዳንዱን አሰስመንት ነው የምንሞላው ከመቶ ደምሮ ደግሞ ግሬድ ሌተሩን በሴሚናሪው ግሬዲንግ ስኬል መሰረት ደግሞ ራሱ ካልኩሌት አድርጎ ግሬድ ሌተሩን ይጨርሳል ሲስተሙ ኤቭሪ ታይም ውጤት በተሞላ ልክ ማለት ነው። ያን ግሬድ ደግሞ ምንድነው የምናደርገው? እሱን ሰብሚት ነው የምናደርገው። መቼ? ግሬድ ሰብሚሽን ስኬጁል ኦፕን ሲሆን የዛን ጊዜ አንዱ በተኑ አክቲቭ አይሆንም፣ እናየዋለን በኋላ። አክቲቭ የማይሆነው ምን ሲሆን ነው? እያንዳንዱ ዌይት ላይ አንድ ተማሪ ያልወሰደው ትምህርት ካለ ያልወሰደው ፈተና ካለ በዛ ኮርስ ውስጥ ግሬዱን ሰብሚት ማድረግ አይቻልም። ስለዚህ ዜሮም ከሆነ ኦር ኢንኮምፕሊትም ከሆነ እሱን ክሊርሊ ስፔሲፋይ አድርገን ስንጨርስ ነው ግሬድ ሰብሚሽን ኦፕን ቢሆንም ግሬድ ሰብሚት ማድረግ የምንችለው። ስለዚህ እያንዳንዱ ተማሪ ፈተናውን መፈተኑን እሱን እርግጠኛ መሆን ይኖርብናል። ሁለተኛው ለእኛ አሳይን የተደረገው ሊስት ውስጥ ተማሪዎች ካልተካተቱ ለሬጅስትራር ማሳወቅ እዛ ሴክሽን ላይ አሳይን ስለሚያደርጋቸው። ሁለተኛ ደግሞ የማይማሩና ያሌሉ ተማሪዎች ሲስተሙ ላይ የሚመጡ ከሆነ እነሱን ደግሞ እንዲቀነሱ ኮርሱን ድሮፕ ማድረግ ስላለባቸው ድሮፕ እንዲያደርጉ ለሬጅስትራር ማሳወቅ ያስፈልጋል ማለት ነው። ከዛ መጨረሻ ላይ ግሬድ ሰብሚት እናደርጋለን። በዚህ መንገድ ሴሚስተር ያልቃል ማለት ነው። ሲምፕሊ ምንድነው ዌይት እንሞላለን፣ ከዛ ሪዛልቶች አሰስመንቶችን እንሞላለን፣ ሴቭ እናደርገዋለን። ልክ ሴሚስተር ሲያልቅና ግሬድ ሰብሚሽን ታይም ነው ሲባል ደግሞ ግሬድ አንድ በተን ነው ክሊክ አድርጎ ሰብሚት አድርጎ መውጣት ነው የሚሆነው ማለት ነው። በዚህ መንገድ ነው ሲስተሙ ሃንድል የሚያደርገው። ሜይ ቢ እንግባና አሁን ሙሉ በሙሉ ወደዛ እንሂድ። ሊንካችን ቡክሌቱ ላይ እንዳለው lms.sits.edu.et ነው። ሜይ ቢ ምስጌ ይሰማል? ሁሉም ሰው ሎጊን አድርጓል ወይስ አንዴ እንሂድበትና ከዛ በኋላ ፕራክቲካሉ ላይ እንምጣ? በጣም ጥሩ። lms.sits.edu.et ላይ ስንል ወደዚህ ፔጅ ነው ቀጥታ የሚያመጣን። አንዱ ኮመንሊ የሚደረገው ምንድነው? ጉግል ላይ ሰርች አይደረግም። አሁን ላይ ጉግል በጣም ቪዚት የተደረጉ ሳይቶችን ነው ሰርች ሲደረግ የሚያመጣው። ቀድሞ የኛን ስለማያመጣ እዛ ላይ ስለማናገኘው ቀጥታ ላይ ዩአርኤሉ ላይ ነው የምንጽፈው ማለት ነው፣ ግልጽ ከሆነ። ስለዚህ ላይ lms.sits.edu.et ብለን ክሊክ እናደርጋለን፣ ወይም ቴሌግራም ላይ ወደዚህ ይወስደናል ማለት ነው። እዚህ ጋር ኢሜይል ነው የምናስገባው። ያ ማውዜ ይታያል ከላይ። ኤግዛክትሊ። ያ ስለዚህ እሱን ታይፕ ስናደርግ ቀጥታ ወደዚህ ፔጅ ነው የሚያመጣን። ከዛ ኢሜይላችንን ነው የምንሞላው።
እዚህ ጋራ የተሰጠንን በአብዛኛው ሲስተሙ የተሰራው ለፕሮፌሽናል ኢሜይል ሁሉም ተማሪ እና አስተማሪ እንዲኖረው ሆኖ ነው። ይህ ማለት የመጀመሪያ ስማችን ይኖራል። ከዛ የአባታችን ስም then at sits.edu.et ነው የአብዛኛው ኢንስትራክተር ማለት ነው። እና ተማሪዎች በአይዲ ነምበራቸው መግባት ይችላሉ። ግን በዋናነት ይሄ ነው ፈንክሽናሊ አሁን ላይ ያለው። ይሄ የሆነበት ምክንያት ምንድነው? ሴሎ ጆርናሎች ላይ ሰብስክራይብ ያደርጋል። የተለያዩ ጆርናሎች ላይ ለነዛ አክሰስ ለማግኘት እዚህ ጋር የምናየው የመጨረሻው ስትሪንግ ይፈለጋል። እዚህ ሴሎ ሰብስክራይብ የሚያደርገው እና ያደረገው እስካሁን ያሉትም ላይ sits.edu.et በሚለው ዩአርኤል ስለሆነ ከዛ ጋራ የኛ ስም አታችድ ነው ማለት ነው። የሚሰራ ኢሜይል ስለሆነ ቬሪፊኬሽን ይላክልናል። እዛ ጋር እንደሱ እናስገባለን። አሁን የምገባው እንደ አድሚን ስለሆነ እሱ እናደርጋለን። then እዚህ ኢሜይላችንን ፓስወርዳችንን ደግሞ ከታች እናስገባለን። ፓስወርዳችን ተሰጥቶናል። የመጀመሪያ ዙር ስትገቡ ሁላችሁም ፓስወርዳችሁን እንድትቀይሩ ይጠይቃቸዋል። እዚህ የዛኔ እንደ አዲስ ስለሆነ እየገባን ያለ ነው። ፓስወርዱን ኤዲት አድርገን የምናውቀውን ሌላ ፓስወርድ እናስገባለን። የድሮውን የመጀመሪያው ፊልድ ላይ እናስገባለን። ከዛ 2 ጊዜ ደግሞ አዲሱን ኮንፊርም አድርገን ሎጊን እናደርጋለን ማለት ነው። የመጀመሪያ ጊዜ ብቻ፣ ሌላ ጊዜ እንደዚህ ነው የሚሆነው። እንደ አስተማሪ ስንገባ እንደዚህ ነው የሚመጣልን ፖርታል። ይሄ ሱፐር አድሚኑ ስለሆነ ነው አሁን ያለው። እዚህ ጋር ስማችን ነው የሚሆነው። ዌልካም then ኮርሶችን፣ ትራኮቻችን እና ፊድባኮችን እና ስኬጁላችን ሃንድል ማድረግ እንደምንችል የሚያሳይ ጀነራሊ። እዚሁ ደግሞ ሴክሽኖቻችን ቀጥታ አሁን ላይ አክቲቭሊ ያሉን ሴክሽኖች ቀጥታ እዚህ ፔጅ ላይ ይመጡልናል አሳይን ሲደረጉ በሬጅስትራር ማለት ነው። ይሄን ይመስላል ዳሽቦርዱ። ፕሮፋይላችን እዚህ ጋር ነው ያለው። እዚህ ጋር ስማችንን ስንነካው እዚህ ጋር ይመጣል። ማይ ፕሮፋይል ስንል እዚህ ጋር ይመጣል። ስም ይኖራል። ፕሮፋይላችን ኢሜጁ አሁን ባዶ ነው። ሁላችንም ፕሮፌሽናል የሆነ ፎቶ እንመርጣለን። ከዛ ይሄ ቹዝ ኒው ፕሮፋይል ፒክቸር ሚል ይኖራል። እሱን ብለን ፎቶአችንን ሴሌክት ካደረግን በኋላ ሴቭ ስንለው ደግሞ ይቀይረዋል ማለት ነው። ሌላኛው ፓስወርዳችንን ከረሳን ወይም ደግሞ አክቹአሊ ከረሳን ሪሴት ላይ ነው የምንሄደው። ግን መቀየር ከፈለግን ሰው አወቀ የሚል ስጋት ካለን ደግሞ እዚህም ሁልጊዜ ክፍት ነው። ይሄ የድሮውን አስገብተን አዲሱን ደግሞ አስገብተን ሴቭ ማድረግ እንችላለን ማለት ነው። ወደ ዋናው ለመምጣት ሁሌም እቺን ኢንስትራክተር ፖርታል የምትለውን እሷን ክሊክ ስናደርግ ወደ ዳሽቦርድ ይመልሰናል ከየትም ቦታ ማለት ነው። ሌላኛው ላይት እና ዳርክ ሙድ ማድረግ ይቻላል። በነጭ እንደዚህ መሆንም ጥቁር መሆን ይችላል እና የቋንቋ አማራጮች አሉት። እነሱን ደግሞ መምረጥ ይቻላል ማለት ነው። ሌላኛው ዳሽቦርዳችን ይሄ የምናየው ነው። ወደ ሳይድ ናቪጌሽኑ ስንመጣ እዛ የምንሰጣቸው ኮርሶች ደግሞ ማይ ኮርስስ ስንል እዚህ ጋር ይመጣሉ። ይሄ ማኔጅ ለማድረግ እንዲመች ብዙ ኮርስ ማሳይን የተደረገለት፣ ግን የኛ 2 ኮርስ ከሆነ 2ቱ፣ 3 ከሆነ 3ቱ or whatever የምንሰጠው ኮርስ ሴሚናሪው ላይ ሁሉም ዝርዝራቸው እዚህ ጋር ይኖራል። ቪው ብለን ደግሞ ውስጡ ገብተን ክሬዲት አወሩን ሴክሽን አሳይን የተደረገ የለም ለዚህ ዩዘር ለዚህ ኮርስ እዚህ የለም። እዚህ ጋር ግን ቢኖር እዚህ ጋራ ሴክሽን ስቶት ውስጥ ከታች ይመጣል ማለት ነው። ማይ ኮርስስ ምንለው ላይ ስንሄድ ቀጥታ ከኮርስ ደግሞ መሄድ ካልፈለግን ቀጥታ ወደ ሴክሽናችን ከዚህ ጋር መሄድ እንችላለን። ማይ ሴክሽን ስንል ለቴስቲንግ ፐርፐስ እዚህ ጋራ አሳይን የተደረገ ሴክሽን አለ። የ2024 ቢቲኤች እንግሊዘኛ ትራክ ተማሪዎች ሴክሽን ነው ይሄ። ኦኬ አሁን ቪዚብል ነው። መልካም። እዚህ ጋራ ሴክሽናችን የ2024 ቢቲኤች እንግሊዘኛ ትራክ ተማሪዎች ሴክሽን እንደሆነ
ይነግረናል ታይትሉ። ከዛ ፕሮግራም ኦፍ ስተዲ ባችለርስ ኦፍ አርት ኢን ቴዎሎጂ ኢንግሊሽ ነው። ይሄ የፕሮግራሙ ኮድ ነው ሲስተሙ ላይ ያለው። ይሄ ደግሞ የትራክ ወይም የዲፓርትመንቱ ኮድ ነው ማለት ነው። በኋላ ላይ የሚመረጥ ከሆነ ማይመረጥ ከሆነ ትራኩ ኦሬዲ አንዱ ነው ሴሌክት የሚያደርገው ሲስተሙ። ተማሪዎች ሲመዘገቡ ሃንድል የሚደረግ ነው እሱ። አመታቸውና የትኛው ሴሚስተር ላይ እንዳሉ እዚህ ይሆናል። ግሬዱ ኢን ፕሮግረስ ነው፣ ሶፋር ሰብሚት አልተደረገም። እሱን ነው የሚያሳየን። ትምህርቱ እየተሰጠ ነው ማለት ነው። ደን እሱን ማይ ሴክሽንስ ላይ ገብተን ቪው ዲቴልስ ስንለው ደግሞ እዚህ ጋራ ሴክሽኑ ላይ የምንሰጣቸው ኮርሶች እዚህ ጋራ ይመጣሉ። ይሄ አንድ ኮርስ ስለሆነ ነው። አሁን ቢብሊካል ቴዎሎጂ ኦፍ ፌዝ ዌልዝ ወርክ ኤንድ ኢንቫይሮንመንት ነው አሳይን የተደረገው አሁን ለዚህ ሴክሽን ለዚህ አስተማሪ። ሌሎች ኮርሶች እዚሁ ሴክሽን የሚያስተምራቸው ካሉ እዚህ ይዘረዘራሉ ማለት ነው ከጎን እና ወደታች። ቀጥታ ለማየት እዚህ ጋራ ስቱደንቶቹ በዚህ ሴክሽን የምናስተምራቸውን ለማየት ማይ ሴክሽን ውስጥ ገባን፣ ቪው ዲቴል አለን። ከዛ ቀጥታ ስቱደንትስ ሚለው ጋራ መተን ተማሪዎቻችንን እዚህ ጋራ ማየት እንችላለን ማለት ነው። አሳይን የተደረጉ ለኛ እዚህ የጎደለ ሰው ካለ ለሬጅስትራር ማሳወቅ እና ደግሞ የሚጨመር ሰው ትርፍ ሰው ደግሞ ማይማር አሁን ያሌለ ካለም እሱን አሳውቆ እንዲስተካከል ይደረጋል ማለት ነው። ይሄ ጀነራል ዲቴሉ ነው። ምን አይነት ሁኔታ ላይ እንዳለን የሚያሳይ ነው። ማነው ኢንስትራክተሩ፣ ግሬድ ስታተሱ፣ ክሬዲት አወሩ ምን ያህል ነው፣ የኮርሱ ስም እና ማብራሪያ ካለው ኮዱም ጭምር እዚህ ጋራ ይኖራል ማለት ነው። ኦቨርቪው ይሄን ይመስላል። ማነው ኢንስትራክተሩ ከሚለው አንፃር እዚህ ጋራ ሳይድ ናቪጌት ማድረግ እንችላለን። ስቱደንት ስንል ደግሞ ተማሪዎቻችን ይመጣሉ። አሁን ወደ አሰስመንት እዚህ ጋራ ማየት እንችላለን፣ እንመለስበታለን። ሌላ ክላስ ስኬጁል ነው። አሁን የተሰራ ክላስ ስኬጁል ስላሌለ እዚህ ጋራ አይመጣም። ግን ክላስ ስኬጁል ሲኖር መንደይ ላይ እዚህ ጋራ ሰዓቱ፣ ቦታው፣ ሩሙ የት ሩም ነው የሚሰጠው ሴሎስ ካሉ ሩሞች ውስጥ ግራውንድ ላይ ይሁን ፈርስት ፍሎር ላይ ኦር ላይብረሪ የሚሰጥበት ሩም ኦር ዋናው አዳራሽ የካፓሲቲው እዚህ ስፔሲፋይ ተደርጎ ይታየናል ማለት ነው። የሌላውንም ቀን ማየት እንደዚሁ እንችላለን ሲሞላ። ሌላኛው ክላስ ሴሽን ነው ቅድም ያልኩት። ለምሳሌ ሴሽን ሃንድል ማድረግ የምናስብ ከሆነ እዚህ ጋራ አድ ክላስ ሴሽን እንላለን። እዚህ ጋራ ይሞላል። መች ነው የሚጀምረው? ሌትስ ሴይ ሰኞ ዕለት ጃንዋሪ 19 4 ሰዓት ላይ ከሆነ የሚሰጠው እንደዚህ እንሞላዋለን። የሚያልቀው ምን ሰዓት ላይ ነው? ጃንዋሪ 19 ላይ 5 ሰዓት ላይ የሚያልቅ ሴሽን ከሆነ እንደዚህ እናደርገዋለን። ኢንፐርሰን ነው ወይስ ኦንላይን የሚለውን ስፔሲፋይ እናደርጋለን። ከዛ ሴቭ እንለዋለን ማለት ነው ሴሽናችንን። እዚህ ጋራ ሴሽናችን ይመጣል። ለተማሪዎቹም ደግሞ ቪዚብል ይሆናል። አፕካሚንግ ነው ገና ያልደረሰ ስለሆነ ሲያልፍ እና ኮምፕሊት ሲደረግ እዚህ ጋራ ይታያል ማለት ነው። ሌላኛው ያን አቴንዳንስ መያዝ እንችላለን። ፕሬዘንት አለ፣ አብሰንት አለ፣ ፐርሚሽን የጠየቁ ደግሞ እሱን ስፔሲፋይ አድርገን የተማሪዎቹን አቴንዳንስ አንድል አድርገን መጨረሻ ላይ ሰብሚት ማድረግ እንችላለን ማለት ነው። ክላስ ሴሽን ሀሳቡ እሱ ነው። ስኬጁል ግን የተቀመጠ ቋሚው ስኬጁል ነው ማለት ነው። ወደ አሰስመንቶች እንምጣ። በዋናነት እዚህ ጋራ እንደምናየው ቶፕ ናቪጌሽኑ ላይ ሪዛልትስ ሚል አለ፣ ዌይትስ ሚል አለ፣ ግሬድስ ሚል ደግሞ አለ። ሪዛልትስ የሚለው እያንዳንዱ ዌይት ሲሞላ ከላይ ሄዲንግ ላይ ይመጣል። ቶታሉን ካልኩሌት ማድረግ እንችላለን፣ ግሬዱንም እንደዚሁ። ምንም ከመጀመራችን በፊት ይሄ አንድ ዌይት ስላለው ነው እዚህ ጋራ መተን ዌይቶችን ነው ክሬት የምናደርገው። እዚህ ክላስ ሜቢ ሀሳቡ ግልጽ መሰለኝ። ሴክሽናችን ውስጥ ገብተን የምንሰጠውን ኮርስ እዚሁ ከዚህም ቀጥታ ወደ አሰስመንት መሄድ እንችላለን። ወደ አሰስመንታችን ከመጣን በኋላ ዌይቶች ነው መጀመሪያ ሴሚስተሩን ስንጀምር የምንሞላው። ከ30 ሚድ ኤግዛም ካልን then after ሌላ ከ30 ደግሞ አሳይመንት ካለ
ደን ዌይት ፖይንቱ እዚህ ጋር ይኖራል ከ30 ስሙ ነው ያ። ዲስክሪፕሽኑ ላይ ደግሞ ምን አይነት አሳይመንት እንደሆነ ደግሞ እናብራራለን ማለት ነው። ከዛ ሴቭ እንለዋለን። ዌይቱ አድ ይደረጋል። 30 30 አለን ማለት ነው። 100 አልሞላም። ስለዚህ መተን እዚህ ጋራ ፋይናል ኤግዛምን ብንጨምር ዌይቱ 40 ነው የሚቀረን ከመቶ እዚህ ጋር ያሳየናል። ሶፋር 60 የሞላ ነው ከመቶ 40 ይቀረናል ማለት ነው። ሌትስ ትራይ ይሄን 50 አድርገ ነው ኖቲፋይ ያደርገናል ቶታል ዌይቱ ከመቶ መብለጥ እንደማይችል ማለት ነው። አድ ዌይት የምትለው በተን 100 እስክንሞላ አክቲቭ ናት። መሀል ላይ መቀየር ከፈለግን ኤዲት ማድረግ እንችላለን። ግን 100 እስክንሞላ ድረስ እንሄዳለን ማለት ነው። ከ40 እናድርገው 100 ይሞላል። ከዚህ በኋላ አድ የምትለው በተን አትኖርም ማለት ነው። ዌይቶቹን ድምራቸው 100 ስለሞላ እዚህ ጋር እንደምናየው ፖይንቶቹ። ስለዚህ እዚህ ጋራ ሄዲንግ ላይ ቅድም 30 ብቻ ነበር። አሁን ሚድ ኤግዛም 30 ፋይናል አሳይመንት 30 ፋይናል 40 ሆኖ ጠቅላላው ከመቶ መጥቷል ማለት ነው። በዚህ መንገድ መጀመሪያ እንደመጣ አሁን ስንገባ አሳይን የተደረገልን ሴክሽን ላይ የምንሞላው እነዚህ ነው። ሴክሽኖች ካልመጡልን ደግሞ አሳይን እንዲደረጉልን ይሆናል ማለት ነው። ውጤት ለመሙላት ምንድነው የምናደርገው ሚለው ላይ ስንመጣ እዚህ ሚድ ኤግዛም ፈተንን እና ውጤታቸው መጣ። ስለዚህ እቺ የፔንስል ምልክት አለች ኤዲት ማድረጊያዋ፣ እሷን ክሊክ ስናደርግ ሄሮ ለመሞላት ኦፕን ይሆናል ማለት ነው። ስለዚህ ለምሳሌ የዚህን ተማሪ ውጤት 25 ከሆነ እንደዚህ ሁሉንም እንሞላቸዋለን ማለት ነው። እያልን ያሌላቸውን እንዘላለን። ዜሮ ከሆነ ዜሮ እንሞላዋለን፣ ባዶ ቢሆን ከሆነ ባዶ። አንድ ሜቢ እንድናይ የምፈልገው ከ30 ሆኖ እና ኢቫሉዌት የሚደረገው 40 ብንሞላ እሱ አይቀበልም። the points for undefined must be between 0 and 30 ውጤቱን ማድረግ የምንችለው እዛ ሬንጅ ውስጥ ስለሆነ ማለት ነው። እዚህ ጋር አይታችሁት ከሆነ አውቶማቲካሊ ካልኩሌት ያደርጋል ቶታሉን ውጤቱን እዚህ ጋር ስንሞላው ማለት ነው። ለዚህ 70 ስንለው ራሱ ቶታሉን ይሰራዋል። እዚህም ያለውን እየደመረ ሁሉም በተሞላ ልክ ይሄን እየቀየረው ይመጣል። ልክ ሪዛልቱን ሴቭ ካደረግን ደግሞ ግሬዱንም አውቶማቲካሊ ሴቭ ያደርጋል ማለት ነው። አሁን አክቲቭ በሆነ ፕራክቲካል አስተማሪ አንዴ እንሄድበታለን፣ እኔ እንዳላበላሸው ማለት ነው። ይሄን ስንጨርስ ሴቭ ሪዛልትስ ብለን እንወጣለን ማለት ነው። ሪዛልቶች ከሞላን አሁን ባዶ ስለሆነ ፌል ይለኛል ማለት ነው። አንዴ ገብተን እናየዋለን። እሱን ስንጨርስ ሙሉ ሁሉንም ሞልተን ስንጨርስ እዚህ ጋር ግሬዶች ይኖሩታል። ከዛ መጨረሻ ላይ ግሬድ ሰብሚሽን ላይ ሰብሚት ግሬድ የምንለው ሴሚስተሩ ሲያልቅ ነው። አሁን ቪዚብል ሊሆን ይችላል ስኬጁል ስላልወጣለት መች እንደሚሆን እሱን ልክ ስኬጁል ሲወጣ ኢንአክቲቭ እናደርገዋለን እስከሚከፈት ድረስ ግሬድ ሰብሚሽን። ይህ ትልቅ ጥንቃቄ የሚፈልገው ይሄ ነው። ሪዛልት ሴቭ ማድረግ እንችላለን፣ እሱን እንድናደርግ ነው የሚፈልገው እዚህ ጋር የሚኖረን ማለት ነው። ከሞላም በኋላ ሪዛልት ሴቭ ይቻላል። ግን ግሬድ ጋር የምንመጣው መጨረሻ ላይ ብቻ ነው ሴሚስተሩን ስንጨርስ። ምክንያቱም ከግሬድ ሰብሚሽን በኋላ እዚህ ጋር ሪዛልት ኤዲት ማድረጊያዎቹ ኢንአክቲቭ ነው የሚሆኑት። ኤዲት ማድረግ አንችልም፣ ይጠፋሉ፣ ምንም ነገር መቀየር ስለማንችል ከዛ በኋላ ማለት ነው። ጀነራሊ ይሄን ነው የሚመስለው። እንዴ እናየዋለን። ለምሳሌ ይሄ ከሬጅስትራር ሳይድ የሚታየው እይታ ነው። እዚህ ጋራ ስንመጣ ሌትስ ሴይ ቢቲኤች እንግሊሽ ትራክ ነው የ2025 ሴክሽን 1 ተማሪዎች ናቸው እነዚህ። ከዛ የሚወስዷቸው ኮርሶች ቅድም ያልኩት ካሪኩለም ይሄ ነው። በዚህ አመት
የዚህ ይር ሌቭል እነዚህ ልጆች 2025 ከገቡ አንደኛ ዓመት አንደኛ ሴሚስተራቸው ላይ ናቸው ተብሎ ነው የሚታሰበው። የሚወስዷቸው 4 ኮርሶች እዚህ ጋራ ይታያሉ። ለአስተማሪዎቹም አሳይን ማድረግ የሚቻለው በዛ መሰረት ነው፣ እንደዚህ ማለት ነው። ስለዚህ ሌትስ ሴይ ኦልድ ቴስተመንት ሰርቬይ ምስጋኑ ነው የሚሰጠው። ኒው ቴስተመንት ሰርቬይ ምሳሌ እንደዛ እያለ ይቀጥላል። ኮሚኒኬቲቭ ኢንግሊሽ አባተ እና ደግሞ ሜጀር ክርስቲያን ዶክትሪንን አንዳርጌ ነው የሚሰጠው ማለት ነው። ኢንስትራክተሮች ናቸው እነዚህ። ዘን ክሬዲት አወሩ ይታወቃል እና የትኛው ሴሚስተር ላይ እንዳለ ይታወቃል። ወደፊት የሚወስዱትንም ኮርስ ደግሞ ሁለተኛ ሴሚስተር ላይ እንደዚሁ ደግሞ አሳይን መደረግ የሚችል ሆኖ ነው ያለው ማለት ነው። በዛ መሰረት ነው ቪዚቢሊቲው የሚሆነው። አሁን ላይ ቅድም እንዳልኩት እየተሞላ ስለነበረ ምን እንደሚመስል እንየው። ለምሳሌ እዚህ ብንመጣ አሰስመንቶቹ ጋር ቅድም ያየነው ነው። ዌይቶች አሉ እስከ 100 ድረስ ሲቀራ፣ ከዛ ውጤቶች ደግሞ አሉ የተሞሉ እዚህ ማለት ነው። ያላቸው የሌላቸው ተማሪዎች አሉ። ሜቢ እነዚህ ልጆች አዳሙ የሚባል ተማሪ ካሌለ ለሬጅስትራር አሳውቀን ከዚህ ሊስት ውስጥ ድሮፕ አድርጎ ኮርሱን እንዲወጣ መሆን ይኖርበታል። በኋላ ግሬድ ሰብሚሽን ላይ ቻሌንጅ ስለሚሆን ማለት ነው። ያሉትን ተማሪዎች ውጤት እንደዚህ ከ100 ጨርሰን እንሞላቸዋለን። መሀል ላይ እንደ አስተማሪ በሙሉ ኃላፊነት ደግሞ ኤዲት የሚደረጉ ነገሮች ሲኖሩ እስከ ግሬድ ሰብሚሽን ድረስ ደግሞ ጀስቲፋይ የሚደረግ ሆኖ ኤዲት መደረግ ይችላል። ስንጨርስ ነው ሴቭ የምንለው ሪዛልቱ። አዎ ኦኬ ያ ማኔጅ ሴክሽንስ ይቻላል። ዋው ፖይንቶቹ ናቸው። ኢንተርፕሬቴሽኑ ነው ያ ኦኬ አትመጣም። ኦኬ እሺ ዙሙ አዎ ዙም አውት አድርገውና ያ ያ ያ ያ ያ ስክሪን ሪዞሉሽኑ ነው የሚሆነው ለሁሉም ስክሪኖች እንዲሆን መሆን ይችላል። ኦኬ መቀጠል እንችላለን። ኦኬ ኦኬ ይታያል። ይታያል።
ኦኬ ያ ያ በዛኛውም አክቹዋሊ ሃይድ ማድረግ ይቻላል፣ ግን ስክሪን ሪዞሉሽኑ የተለያየ ስለሆነ ነው። ያ ኦኬ ቪዚብል ነው አይደል? እሺ ሰው ውጤቶች የሚሞሉት በአሁኑ መልክ ነው። ለምሳሌ እዚህ ላይ ብናይ አሮን የሚባለው ተማሪ ከ30 አለው። ሌሎቹ ውጤቶቹ ደግሞ ከረንትሊ የሉም አይደል? ስለዚህ እንደዚህ ኦፕን ሆኖም መቀመጥ ይችላል ሴሚስተሩ እስኪያልቅ ድረስ። ግን እነዚህንም ጨምሮ ማለት ነው። እነዚህ ሲያልቁ ሙሉ በሙሉ ሞልተን ስንጨርስ ሜይ ቢ መሀል ላይ የሚቀየር ካለ ኤዲት ቅድም እንዳየነው እየተደረገ ሪዘልቱ ሴቭ እየተደረገ ፕሮሲድ ይደረጋል። ግን ከጨረስን ግሬድ ሰብሚሽኑ ታች እዚህ ጋራ ይመጣል። ሴሚስተሩ ሲያልቅ አንድ አሁን ኦፕን ነው፣ ግን ደግሞ ዌይቱ ደግሞ ሁሉም ሲሞላ እዚህ ጋራ እንደሚለው ፕሊስ ኢንተር ኦል ሪኳየርድ ዌይት ቫሊዩስ ቢፎር ሰብሚቲንግ ይላል። የጎደሉቱ ስላሉ ማለት ነው። ሰው እነሱ ኢቫሉዌሽን አልቆ ሴሚስተሩ ሲዘጋ ደግሞ ሰብሚት መደረግ ይችላል። ተሞልቶ ያለቀ ስላለ አንድ ኮርስ እሱ ላይ እንየው ምን እንደሚመስል። የውጤቱን ሪስክ ሌቭል ነው ከቀይ ጀምሮ ወደ አረንጓዴ ማለት ነው። ኖቲፋይድ ለማድረግ ብቻ ነው ከለር ኮዱ። ያ አረንጓዴው ኤ ነው ያው የተማሪውን ውጤት ኮንሽስ እንዲኮን ለማድረግ የተጨመረ ፊቸር ነው። ሞር ወደ ቀይ እየሄደ ነው የሚሆነው። የሎ ይሆናል ቢ ሲሆን፣ ኦሬንጅ ይሆናል ሲ፣ ዲ ሲሆን ደግሞ ሬድ ይሆናል ማለት ነው። ከለሩ እሱ ነው። ሪዛልት ታይም ላይ ግሬድ ላይ ደግሞ እንደዚሁ ሁሉም የተሞላ ውጤት ይኖራል የተማሪው። እዛ ዜሮ ከሆነ ኖ ግሬድ ነው የሚሆነው። ስለዚህ ኤንጂ እንዳይሆን ተማሪው ይሄ ትራንስክሪፕቱ ላይ ሄዶ ፕሪንት ስለሚደረግ ለሬጅስትራር አሳውቆ ይሄ ተማሪ ኮርሱን እየወሰደ ስላልሆነ ድሮፕ መደረግ ይኖርበታል። ለዚህ ተማሪ ሬጅስትራር ፖርታል ላይ ያ መደረግ የሚችልበት ፈንክሽናሊቲ ስላለ ማለት ነው። ውጤቱን እንደዚህ ሞልተን ግን ሁሉንም ዌይት ከጨረስን መጨረሻ ላይ ሰብሚት ግሬድስ የምትለው በተን አክቲቭ ትሆንልናለች ማለት ነው። እሱን ግሬድ ሰብሚሽን መጨረሻ ኮንክሉድ እናደርጋለን ማለት ነው። ጀነራሊ ይህን ይመስላል። ቅድም እንዳልኳችሁ ከዚህ በኋላ ሪዛልት ኤዲት ማድረግ፣ ምንም አይነት ቼንጅ ማድረግ፣ ዌይቶቹን መንካት ምንም አይቻልም ማለት ነው። እዚህ ዋንስ ዲስ ኢዝ ዳን አለቀ። ወደ ተማሪው ትራንስክሪፕቱ ላይ ማየት ይችላል ያን ውጤቱን ማለት ነው። ሴሚስተሩን ስንጨርስ ነው ግሬድ ሰብሚሽን ላይ የምንመጣው። ሌላኛው ከኢንስትራክተር ፖርታል አንጻር ጥያቄዎች ካሏችሁ እናንሳና እንቀጥል። ያ ሹር ኤችቲቲፒኤሱ አለመሆንም ይችላል ላይ ከጻፉት። ጉግል ካልሆነ ይቻላል። ጉግል ከሆነ ግን ይፈልጋል። አሁን እዚህ ላይ አይቻልም። አይተህ ከሆነ ሰርቹ ያለው የኤጅ ነው አይደል? ዌብ ላይ ነው ሰርች እያደረገ ያለው። ስለዚህ
በጣም ጥሩ። እሱ ከሆነ ይቻላል። ማይቻለው እዚህ ላይ ነው። እንዲህ ጉግል ላይ ኦር ቢንግ ላይ አይሆንም። ያ